አላህ ከወደደ ቅጣትህ በአዱንያ ነው የሚጨርሰው ታማለህ አደጋ ይገጥምብሃል ምን ይከፋሃል በሐሳብ ጭንቀት ያስቸግርሃል አላህ Subhanahu Wa Ta'ala ለምንድነው መሰላችሁ يقول في الدنيا واذا اراد بعبد الشر امسك عنه بذنبه حتى يوافي به يوم القيامه እና ከወደደ አንዳንድ በላ ያወርድብህና ከዛ በኋላ ከዚህ አዱንያ ስትወጣ እናቱ እንደወለደችው ህፃን ትወጣለህ አለ ምንም ወንጀል ምክንያቱም ነብያችን ሰለላሁ ምን ይላሉ يعني እሾህ እንኳን ትንሽ ብትወጋ ትከፈላለህ አጅር አለ ስለዚህ ሁሉ በላ የሚወርድብህ በተለይ አንተ ሙስተቂም ከሆንክ يعني ما شاء الله الله عليه متدرج تسجدالله تصومالله ጥሩ ታደርጋለህ አባትና እናት ታከብራለህ ዘመድ አዝማድ ታከብራለህ ሰደቃት ትሰጣለህ ጥሩ ሰው ከሆንክና በዚህ በላ ካወረደልህ አላህ Subhanahu Wa Ta'ala እንደወደደህ እወቅ እውነቴ ነው እንደወደደ እወቅ ምክንያቱም ያሉ ወንጀሎች በሙሉ እጥጥጥጥ አድርጎ ከዚህ አዱንያ ስትወጣ እንደ ህፃን ትወጣለህ ኦኬ አላህ የጠላው ሰውስ በዚህ አዱንያ ሰላም ያኖረዋል በሽታም የለም ጭንቀት የለም ድህነት የለም አደጋ የለም በቃ ልክ እንደንትን ይጫወታል በዚህ አዱንያ ከዛ በኋላ ከዚህ አዱንያ ሲወጣ ተራራዎች የሚያህል ወንጀሎች ተሰብስቦ እዛ ጀሃነም ውስጥ ያስገቡታል ማለት ነው